ነቢያችን 3 ዓመት በድብቅ ጥሪ ካደረጉ በኋላ ተነሱ የምትለዋ ሱራ እንዲትወርደች። ይህ ቪዲዮ አንተ ጋር ብቻ እንዳይቀር ለሁሉም ሰዎች እንዲደርስ አድርገው። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ዳሩል አርቀም ላይ ዳዋ እያደረጉ አላህ ሱብሓነሁ ወተዓላ አንድ ቀጥተኛ ትእዛዝ መጣላቸው። ፈስዳዕ ቢማ ቱእመሩ ወአዕሪድ ዐኒል ሙሽሪኪን፣ በግልጽ ዳዕዋውን ተናገር፣ ሙሽሪኮችንም ተዋቸው። ነቢያችን ይህ ትእዛዝ ሲመጣላቸው ቁጭ አላሉ። በሰፋ ተራራ ላይ ወጥተው ያ ማዕሸረ ቁረይሽ፣ እናንተ የቁረይሽ ህዝቦች ሆይ እያሉ መጣራት ነው። ሁሉም የቁረይሽ ህዝቦች ከመሪዎቿ እስከ ዘላኖቿ ሁሉ ተሰበሰቡ። ከዚህ ተራራ ጀርባ እናንተን ሊያጠፋችሁ የተሰበሰበ ክፍለ ጦር አለ ብላችሁ ታምኑኛላችሁ ወይ ብለው ጠይቋቸው። እዚያ የነበሩ ቁረይሾችም አንተ ላይ ውሸትን አይተን አናውቅም፣ አዎ እናምናለን ብለው ነገሯቸው። እንግዲያውስ እንደዛ ከሆነ እኔም ማትከተሉ ከሆነ አላህ ሱብሓነሁ ወተዓላ ማትከተሉ ከሆነ ከባድ የሆነ ቅጣት ትቀጣላችሁ ብለው ነቢያችን አስጠነቀቁ። ነቢያችን ማንም መልስ ይሰጥ አልነበረም። አጎታቸው አቡ ለሃብ ወጣና አንተ ሙሐመድ ሆይ ወየውልህ አሊ ሃዳ ጀማዕተና፣ ለዚህ ጉዳይ ነው እንዲሰበሰብከ በሰዎች ፊት እንዲህ ብሎ መለሰላቸው። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ዝምታን መረጡ። ግን የዓለማቱ ጌታ አላህ ሱብሓነሁ ወተዓላ ዝምታን አልመረጠም።